ወጣት እያለው የግል ወሲብ አዘውትር ነበር። በዛ ምክንያትም ቶሎ መጨረስ አሁን እየተቸገርኩ ነው የምትሉኝ ብዙ ወጣቶች አላችሁ። ተመሳሳይ ታሪክ ያለው አንድ ወንድ እንዴት አድርጎ ራሱን ቤት ውስጥ እንዳከመ ታሪኩን ስላጋራ የሚጠቅማችሁ ከሆነ ልንገራችሁ። ታሪኩ ሲጀምር ከ13 14 ዓመቱ ላይ ነው የግል ወሲብ የጀመረው። ችግሩ የግል ወሲቡ ሳይሆን የሚያደርግበት ሁኔታ ነበረ። ሲጀምር የሚጠቀማቸው ቪዲዮዎች በጣም ጠንካራ ስሜት የሚያመጡ ቪዲዮዎችን በመጠቀም ከአንዳንድ ስሜትን በማነሳሳት ቶሎ ወደ መጨረስ ነበረ የሚሄደው። ይህንንም በተደጋጋሚ ካረገ በኋላ ወደ ሴት ሲሄድ የዛኔ ቶሎ መጨረስ መቸገር ተጀመረ። በዚህ ምክንያትም መጨናነቅና ዲስትረስ ውስጥ ገባ። ምንድነው ያስተዋለው? ጭንቅላታችን እንደ ፕላስቲክ ነገር ነው። ማለትም በተመሳሳይ ሁኔታ አንድ አይነት ነገር እንትን ስንለው የሆነ የሚይዘው ስትራክቸር አለ። ስለዚህ መልሼ ሰውነቴን ትሬን ባረገው ባሰለጥነው ደግሞ ራሴ የበለጠ መቆጣጠር እችላለሁ በሚል ቤት ውስጥ እንደ አዲስ ይሄንን ትሬኒንግ ጀመረ። ምንድነው የሚያደርገው? ፊልም ሳይጠቀም ማለት ነው ሰውነቱን ወደ ስሜት የማነሳሳት አይነት ነገር ይሄድና ወደ መጨረስ አይነት ሳይሆን ጀስት ኢንጆይ እንደማድረግ ማለትም ከ0 ወደ 10 ቶሎ ወደ መጨረስ ሳይሆን መሀል ላይ ያለውን ስቴጆች ቢልድ አፖቹን ሰውነቱን ለማስለመድ ሞከረ። ማለትም ልክ ስሜት ሲመጣ አተነፋፈሱን በማስተካከል የመጨረስ አይነት ስሜት ሲመጣ ልክ አተነፋፈሱን በማስተካከል ሰውነቱን ሪላክስ በማድረግ ሐሳቡን የሆነ ቦታ በማድረግ ቀስ በቀስ እያለ ሰውነቱን ለመቆጣጠር ራሱ ላይ ትሪትመንት ቴራፒ ጀመረ። ይሄ ትሪትመንት በየሰው ይለያያል። ማለትም የሚፈጅባችሁ ጊዜ ይሄን ያህል የተቆረጠ ቀን የለም። ግን ሰውነታችሁን እንደ አዲስ ሪኮንዲሽን የማድረግ ህክምና ማለት ነው። ማለትም ቪዲዮ ሳትጠቀሙ ጀስት ሰውነታችሁ አዳፕት እንዲያደርግ ልክ ስሜት ተነሳሳ ማለት ከአንዳንድ ዘሎ ወደ መጨረስ ሳይሆን ስቴጆች ቢልድ አፕ እንዲያደርግ ልክ የመጨረስ ስሜት ሲመጣ አተነፋፈሳችሁን በመቆጣጠር በተጨማሪ ደግሞ ሰውነታችሁ ሪላክስ እንዲያደርግ በማድረግ ራሳችሁን ባለማስጨነቅ ተጨማሪ ደግሞ ሀሳቦቻችሁን ዲስትራክት እያደረጋችሁ ሰውነታችሁን በራሳችሁ ቁጥጥር መዋል እንደሚቻልና እሱ እንደጠቀመው ተናግሯል። ስለዚህ ይሄንን ቤት ውስጥ እንደ ቴራፒ ሞክሩት። በዋነኝነት ማወቅ ያለባችሁ ነገር ግን ሁሉም የቶሎ መጨረስ መንስኤ አንድ አይደለም፣ መፍትሄውም አንድ አይደለም። በየሰው ይለያያል። ሆርሞን ሊሆን ይችላል፣ ዘር ሊሆን ይችላል፣ የተለያየ ምክንያት። ግን በግል ወሲብ ሆኖ እንደዚህ አይነት ነገር ተመሳሳይ ታሪክ ካላችሁ ይሄንን ቴራፒ ቤታችሁ ሞክሩት ለማለት ያህል ነው።